ሰላም ጤና ይስጥልኝ ዘላለም ነኝ ከዞላ ኤጁኬሽን። በዛሬ ቪዲዮአችን ደግሞ ሪሰርች ፕሮፖዛል እንዴት መስራት እንችላለን ኮንቴንቶቹ ምንድናቸው የሚለውን እናያለን ማለት ነው። ስለዚህ ራንደም ሳምፕል እንደምታዩት በአራት ይከፈላል። the first one simple random, the second one systematic random, the third one stratified, the fourth one cluster እንለዋለን። ስለዚህ simple random sampling የምንለው ዝም ብለን የሁሉንም በቃ ዝም ብለን simple random ምንድነው የምናደርገው ፒክ ነው የምናደርገው ማለት ነው። ራንደምሊ የሆኑ ሰዎችን ለምሳሌ 400 ከሆነ የሴቶች ከሆነ ምሰራው ስለ ሴቶች ከሆነ ምሰራው ስለ አዲስ አበባ ሴቶች ራንደምሊ ምን አደርጋለሁ የአዲስ አበባ ሴቶች ራንደምሊ እየሄድኩኝ ኩዌሽነር በትናለሁ ወይ ደግሞ ኢንተርቪው አደርጋለሁ ማለት ነው። ስለዚህ እንደዚህ አይነት ሜተድ ምን እንለዋለን ሲምፕል ራንደም ሳምፕሊንግ እንለዋለን ማለት። ስለዚህ ሁሉም እዚህ ጋር ምን አለው ኤቭሪ ዋን ኢን ዘ ፖፑሌሽን ምን ማለት ነው የአዲስ አበባ ሴት እንዳለ የመመረጥ ቻንሱ እኩል ነው ማለት ነው። ራንደም ስለሆነ ማን እንደሚመረጥ ምንም ቅድመ ሁኔታ ስለሌለው በቃ ሴት መሆናቸው ብቻ ምን ያደርጋቸዋል ያስመርጣቸዋል ማለት ነው። ሲስተማቲክ ራንደም ሳምፕሊንግ ሲስተማቲክ የምንለው እንደዛኛው ዝም ብለን ራንደም ሳይሆን ይሄኛው ደግሞ በምን ካቴጎሪ ያደርገዋል። ለምሳሌ ቤት ላይ የሚሰራ ከሆነ የመጀመሪያው ቤት 10ኛው ቤት 20ኛው ቤት 30ኛው ቤት 40ኛው ቤት በ10 ኢንተርቫል ባረገው ወይ ደግሞ የአንደኛው ቤት 50ኛው ቤት 100ኛው ቤት 150ኛው ቤት ዳታ መሰብሰብ ከሆነ this is a systematic kind of random sampling ማለት ነው። In some instance the most practical way of sampling is to select say every twins name on the list. ስለዚህ ለምሳሌ ሊስት ቢኖረኝ 20ኛውን ስም አንደኛ አመርጣለሁ 20ኛ 40ኛ እያልኩ ማለት ነው። every twins house on the other side of a street ስለዚህ 12ኛውን house every fifth piece of item coming of a production line and so on። ስለዚህ ይሄኛው የሆነ ፓተርን ይከተላል ማለት ነው። በ20 ከሆነ አንድ 20 40 60 ምናምን እያለ ይሄዳል ማለት ነው። 4 ቢሆን 1 4 8 እያለ 12 እያለ ይቀጥላል ማለት ነው። ይሄ ሲስተማቲክ እንለዋለን። Stratified random sampling is a method of sampling in which the population is partitioned into relatively homogeneous group called strata. ስለዚህ ይሄ ምንድነው የምንለው homogeneous በሆኑ ግሩፖችን ከፍላቸዋለን። መጀመሪያ ፖፑሌሽኖቻችንን ምን ይባላሉ እነዚህ ስትራታ ይባላል። ስለዚህ በስትራታ ምን ያደርጋሉ ማለት ነው እያንዳንዱን ከፍላለሁ። ለምሳሌ እንትን ቢኖረኝ መስሪያ ቤት ላይ ቢሰራ ለምሳሌ መስሪያ ቤቱ ላይ በኤጅ በሴክስ በዲፓርትመንት በመናምን በከፍላቸው this is a strata ማለት ነው። ለምሳሌ በዲፓርትመንት ኤችአር ዲፓርትመንት ፋይናንስ ዲፓርትመንት አይቲ ዲፓርትመንት ስፖርት ዲፓርትመንት ምናምን ዲፓርትመንት በየ በከፍላቸው ይሄ ስትራታ ይሆናል ማለት ነው። ከዛ ከስትራታዎቹ መካከል ምን አደርጋለሁ ማለት ነው ከስትራታዎቹ ውስጥ ምን አደርጋለሁ በሲምፕል ራንደም ሳምፕሊንግ ቀደም ባየነው በመጀመሪያው ማለት ነው ከነዛ ስትራታዎች ውስጥ እመርጣለሁ ማለት ነው እመርጣለሁ። ስለዚህ እንደዛ አይነት ሳምፕሊንግ ምን እንለዋለን ስትራቲፋይድ ራንደም ሳምፕሊንግ። መጀመሪያ በሆሞጂኒየስ ወደ ሆነ ግሩፕ እንከፍላቸዋለን። ቀደም እንዳልነው በዲፓርትመንት ሊሆን ይችላል በኤጅ ሊሆን ይችላል በኤጅ ግሩፕ በሴክስ ሊሆን ይችላል ፊሜል እና ሜል ብለን ማለት ነው። ከዛ ከነሱ ላይ ራንደምሊ ሰሌክት ስናደርግ ሪዝ ስትራቲፋይድ ራንደም ሳምፕሊንግ እንለዋለን። ከዛ አራተኛው ወደ ክለስተር እንለዋለን። cluster this is a method of sampling in which the total population is divided into relatively small subdivision. ስለዚህ called cluster። ስለዚህ ደግሞ ምንድነው ክላስተር ወደ ክለስተር እንትን ይላሉ። ከዛኛው የሚለየው ምንድነው ይሄ ከሁሉም ያካትታል። ለምሳሌ ክለስተር ብለን የምናስበው ስትራቲፋይድ ላይ ቀደም ያለው ምንድነው ለምሳሌ ጀንደር ቢሆን ወይ ደግሞ ዲፓርትመንት ቢሆን ኤችአር ለብቻው ፋይናንስ ለብቻው እንትን ለብቻው ነው አይደል። ይሄኛው ክለስተር የምንለው ግን አንድ ክለስተር ሲመሰረት ከያንዳንዱ አንዳንድ ይወስዳል። ለምሳሌ ከኤችአር አንድ ከአይቲ አንድ ከስፖርት አንድ ከምናምን ከሁሉም ዲፓርትመንት አንዳንድ ይወስዳል። ስለዚህ እንደዛ ወስዶ የተለያየ አይነት ክለስተር እንትን ይላል ማለት ነው ይሰራል። divided to relatively small subdivisions called clusters and then some of these clusters are randomly selected using simple random sampling. ስለዚህ ምን ይሆናል ከክለስተሮቹ ራንደምሊ ፒክ ይደረጋል ማለት ነው። ከያንዳንዱ አይደለም እዚህኛው ጋር ራንደምሊ ክለስተሮቹ ራሳቸው ነው የሚመረጡት። ቅድም ግን ምንድነው ከስትራታ ከሰራ በኋላ ከስትራታዎቹ ውስጥ ራንደምሊ ውስጥ ያሉትን ነው ምን መርጠው አይደል። ይሄ ግን ክለስተሩን ነው ራሱን በሲምፕል ራንደም ሳምፕሊንግ የምንመርጠው። ስለዚህ ያ ክለስተር ምንድነው ማለት ነው ያ ክለስተር ሁሉንም ያካትት ስለሆነ ያን ክለስተር ከመረጥኩት አጠቃላይ ፖፑሌሽኑን ምን ያደርጋል ብለን እናስባለን ማለት ነው ሪፕሬዘንት ያደርጋል ብለን እናስባለን ማለት። ስለዚህ ክለስተር የምንለው ሳምፕሊንግ ይሄን ይመስላል። ነን ራንደም ሳምፕሊንግ ወደ ነን ራንደም ስንመጣ ነን ራንደም የተለያዩ አሉ። ከነሱ መካከል ግን አምስቱን እናያለን። the first one is convenience sampling, the second one is purposive, third one is case study, fourth is quota,
the fifth one is snowball sampling የምንለው convenience sampling ስንመጣ ስለ በኢዚ ኦፍ አክሰሳቸው ምን መርጥበት ነው። ኢዚ ኦፍ አክሰስ ማለት ለምሳሌ የሆነ መስሪያ ቤት ላይ እየሰራው ከሆነ ብዙ ጊዜ የሆኑ ሰዎች ከሌሉ ብዙ ጊዜ ሲሄድ ግን የሆኑ ሰዎች ማገኝ ከሆነ በቀላሉ ማገኛቸው እነሱን ስለሆነ እነሱን ሳምፕሌ ላይ ወይ ደግሞ ኩዌሽነር እንዲሞሉልኝ ሪስፖንደንቶች እንዲሆን አረጋለሁ ማለት ነው። ስለዚህ ምንድነው ኢዚ ኦፍ አክሰሳቸው ምን ይሆናል ማለት ነው ለመመረጣቸው ምክንያት ሆነ። ስለዚህ ምንድነው ኢኳል ቻንስ ሳይሆን ያለው አሁን ይሄ እዚህ ጋር ነን ራንደም የተባለበት ምክንያት ቀደም እንዳወራ ነው ኢኳል ቻንስ ስለሌላቸው። ስለዚህ ብዙ ጊዜ የማይገኙት ምንድነው ሪሰርች ፔፐራችን እንትናችንን ኩዌሽነራችንን አይሞሉም ማለት ነው። ስለዚህ አይመረጡም። ስለዚህ ኮንቨነንስ የምንለው በኢዚ ኦፍ አክሰስ መሰረት ሳምፕል ድሮ የምናደርግበት ነው። ተሰከንድ ዋን ፐርፐዝ የምንለው ወይ ደግሞ ጀጅመንታል። ይሄኛው ደግሞ ምንድነው ለምሳሌ ስለ ፋይናንስ ስለ አካውንቲንግ የሆነ ፔፐር እየሰራው ነው ብዬ እናስብ። ሶ የምሰራው ፔፐር ኩዌሽነር የምበትነው ፋይናንስ እውቀት ያለው ወይ ደግሞ ፋይናንስ የሚመለከተው አካል ብቻ ነው ብዬ አሰብኩኝ። ሶ ፋይናንስ የሚመለከተው አካል ብቻ ከሆነ ለሁሉም አይበተንም ማለት ነው። ለሌላ ለአይቲ ዲፓርትመንት አይበተንም፣ ለሴኩሪቲ አይበተንም፣ ለክሊኒንግ ላሉ አይበተንም፣ ለሌላ ለምሳሌ ቅድምና የሚባል ካለ ለነሱ አይበተንም። ስለዚህ ኮንሰርን እንደሚባሉ ለምሳሌ ፕሮኪውመንት ዲፓርትመንት፣ ፋይናንስ ዲፓርትመንት፣ የንብረት ዲፓርትመንት ኤክሴትራ እነዚህም ብቻ ልመርጥ እችላለሁ። ሶ እነሱ መርጥ ከሆነ ምን ይሆናል ማለት ነው ኢስ ጀጅመንታል ወይ ደግሞ ፐርፐዝ እንለዋለን። ስለዚህ በካራክተሪስቲክሳቸው መሰረት ሪሰርቸሩ ምን ያደርጋል ማለት ጃጅ አድርጎ እነዚህ ናቸው ለፔፐር የሚሆኑት ለርዕስ የሚመጥኑት ብሎ ለነሱ ይበትናል ማለት ነው። ስለዚህ ፐርፐዝ የምንለው በሪሰርቸሩ ጀጅመንት የሚሰራ ነው ማለት ነው። ኬዝ ስተዲ የምንለው ሶስተኛ the researcher is limited to one group often with a similar character or of small size። ስለዚህ ኬዝ የምንለው የሆነች ለምሳሌ አይቲ ፕሮጀክት ላይ ሲሰራ ለምሳሌ አጠቃላይ ሆል ከመሞከሩ በፊት የሆነች ዲፓርትመንት 700-600 ሰው ለምሳሌ መሰበስብ ከሆነ መጀመሪያ በ10 ምናምን ቼክ ታደርጉታላችሁ። ከዛ ኩዌሽነር ምናምን ኤዲት ማድረግ ካለባችሁ ኤዲት ታደርጋላችሁ ማለት ነው። ስለዚህ ልክ እንደሱ የሆነች ስፔሲፊክ ቦታ ብቻ አክብባችሁ ከሙሉ ከምንድነው ከመስሪያ ቤቱ የሆነች ቦታዋን ብቻ መርጣችሁ እዛ ላይ ብቻ የምታጠኑ ከሆነ ኬዝ ስተዲ ማለት። ስለዚህ ሊሚትድ የሆነ በአንድ ግሩፕ ሊሚትድ የሆነ ከሆነ እንትናችሁ ሪሰርቻችሁ የምትመርጡት የሳምፕሊንግ ቴክኒክ ምን ይሆናል ማለት ነው ኬዝ ስተዲ እንለዋለን። the fourth one quota a quota is established and the researcher is free to choose any respondent። ስለዚህ ማንም ሪስፖንዳንት የሚመረጥ መብት አለው he she wishes as long as the quota is met። ስለዚህ የሆነ ኮታ መጀመሪያ ለምሳሌ ኮታው 100 ነው ብዬ ብነሳ 100 እስኪሞላ ድረስ ኮታው 100 ሰራተኞች ናቸው ብዬ ብነሳ ለምሳሌ ያ ኮታ እስኪሞላ ድረስ ማንንም ሰው ማስገባት ይችላል። ስለዚህ ይሄ እንደዚህ አይነት የሳምፕሊንግ ቴክኒክ ምን እንለዋለን ኮታ እንለዋለን ማለት ነው። የአምስተኛው ስኖቦል ሳምፕሊንግ የምንለው ይሄ ደግሞ ልክ ኔትወርኪንግ የምንለው አይነት ነው። አንድ ሰው ሲሞላላችሁ ያ ሰው የሆነ ሰው ሪኮመንድ ያደርጋችኋል፣ እዛ ሄዳችሁ ታስሞላላችሁ። ያ ደግሞ ሰው ሌላ ሰው ሪኮመንድ ያደርጋችኋል፣ ሄዳችሁ ታስሞላላችሁ ማለት ነው። ስለዚህ እንደዚህ አይነት ሳምፕሊንግ ቴክኒክ ምን እንለዋለን ስኖቦል እንለዋለን። the first respondent refers a friend። ስለዚህ ምንድነው የመጀመሪያው ሪስፖንደንት ፍሬንድ ይጠቆማችኋል፣ ከዛ ያ ፍሬንድ ደግሞ ሌላ ፍሬንድ ይጠቆማል ኤክሴትራ ኔትወርኪንግ ነው። ስለዚህ ይሄ ስኖቦል የምንለው እንደዚህ አይነት ይመጣል ማለት ነው። ስለዚህ ይሄን ከማለፋችን በፊት ለእናንተ በጣም አሪፍ የሚባሉትን ልንገራችሁና እንለፍ። ስለዚህ የምትሰሩት ብዙ ሶሻል ፔፐር ላይ ብትሰሩበት የሚመረጠው ይሄ ስትራቲፋይድ በጣም አሪፍ የሚባል ነው። ስትራቲፋይድ አሪፍ የሚሆነው ምን ሲሆን ነው ሙሉ የምትሰሩት ለምሳሌ የምትበትኑት ኩዌሽነር ለሁሉም ሰራተኛ ከሆነ ስትራቲፋይድ ተጠቀሙ። ሁሉም ሰራተኛ እኩል ቻንስ የመመረጥ ቻንስ ካለው ስትራቲፋይድ ተጠቀሙ። ከዛ እኩል ቻንስ ከሌለው ግን ፐርፐዚቭ ተጠቀሙ። ለምንድነው ፐርፐዚቭ የተጠቀሙት? የሆነ ዲፓርትመንቶችን አልበትንም የምትሉ ከሆነ ምክንያታችሁ ማስቀመጥ አለባችሁ። ስለዚህ ለምሳሌ ፋይናንስ የሚመለከታቸው ወይ ደግሞ ስለ ፋይናንስ እውቀት ያላቸው ብዬ ብነሳ ምን ይሆናል ማለት ነው ፋይናንስ እውቀት የሌላቸው ምን ይሆናሉ አይመረጡም ሙሉ ለሙሉ ማለት ነው። ስለዚህ ጀጅመንት ስላለው የሆነች ዲፓርትመንት ብቻ ከሆነ ተቋም ላይ የሆነች ዲፓርትመንት ብቻ ኩዌሽነር ማስሞላት ብትፈልጉ ይሄ ጀጅመንት የሚለውን ትጠቀማላችሁ። ከዛ ደግሞ ይሄ ኮንቨነንስ የምንለው ደግሞ ኢዚ አክሰስ ለምሳሌ ሁሌ እየተመላለሳችሁ ባይኖሩ ባይመልሱላችሁ ምናምን ፊት ቢነሷችሁ ኤክስትራ ምን ማድረግ ትችላላችሁ
ኢዚ አክሰስ ያላላችሁ ሰዎች ብቻ መበተን ትችላላችሁ፣ መብታችሁ ነው። ስለዚህ እንደዚህ አይነት ከሆነ ደግሞ ምን መጠቀም ትችላላችሁ? ኮንቨነንስ ሳምፕሊንግ መጠቀም ትችላላችሁ ማለት። ስለዚህ እነዚህ ሰርቲፋይድ ለዛኛው ሙሉ ለሙሉ የምትበትኑ ከሆነ ሙሉ ለሙሉ የማትበትኑ ከሆነ የሆነች ዲፓርትመንት ብቻ ከሆነ ፐርፐዚቭ ተጠቀሙ። ከዛ ደግሞ ለሁሉም የምትበትኑ ሆናችሁ ከዛ ግን ብዙ ሰው ማታገኙ ከሆነ በኢዚ አክሰስ ማድረግ ትችላላችሁ። ለምሳሌ አዲስ አበባ ሴቶች ያልነውን አዲስ አበባ ሴቶች ሲምፕል ራንደም ባረገው ከዛ ግን ሲምፕል ራንደም ሳረግ ምንድነው በኢዚ አክሰሳቸው ምን ማድረግ ይችላሉ? መበተን ይችላሉ ማለት ነው። ማላገኛቸው ሴቶች ስለማልበተንላቸው። ክራይቴሪያ ፎር አክሰፕታቢሊቲ ኦፍ ሳምፕሊንግ ሜተድ ሳምፕሊንግ ሜተድ አክሰፕት የሚደረገው በእነዚህ ክራይቴሪያዎች ነው። the first one chance of selection for each unit ስለዚህ ምንድነው የኢች ዩኒት ሴሌክሽኑ ቻንሱ ይታያል ማለት ነው። ሜዠረብል ሪላያቢሊቲው አሪፍ ካልሆነ ምን ይሆናል? ሳምፕሊንግ ሜተዱ ውድቅ ይደረጋል ማለት ነው። ፊዚብል መሆን አለበት። ስለዚህ ትክክለኛ አሁን ሪል ወርልድ ላይ ሪሰርች ሲሰራ መጀመሪያ ፊዚቢሊቲ ስተዲ ነው የሚካሄደው። ላይክ እንደ ፕሮጀክት ጥናት ነው የሚካሄደው። ፊዚቢሊቲ ስተዲ ይካሄዳል። ምን ማለት ነው? ይሄ ነገር ያሰራል ወይ? ለምሳሌ ምንም ሊትሬቸር ሪቪው የሌለው ምንም አይነት ፔፐር የማታገኙለት ወይ ደግሞ እዚህ ሀገር አምጥታችሁ አፕላይ የማታደርጉትን ነገር ታይትል አድርጋችሁ አስገብታችሁ በኋላ ላይ ምንም ነገር መስራት አትችሉም። ስለዚህ መጀመሪያ መሰራት የሚችል ነገር መሆኑ መጀመሪያ መጠናት አለበት። ስለዚህ እሱ ምን ይባላል? ፊዚቢሊቲ ይባላል። ስለዚህ ፊዚብል መሆን አለበት ማለት ነው። ፊዚብል ካልሆነ ሳምፕሊንግ ሜተዱ ውድቅ ይሆናል ማለት ነው። ኢኮኖሚ ኤንድ ኤፊሺየንሲ ስለዚህ በኢኮኖሚና በኢፊሺየንሲ ምን ይደረጋል? አክሰፕት ይደረጋል ማለት ነው። ስለዚህ አክሰፕት ሪጀክት ለማድረግ የሳምፕሊንግ ሜተዶችን በእነዚህ ነገሮች ይታያል ማለት ነው። የፓርት 4 ቪዲዮአችን ይሄን ይመስላል። እስካሁን አብራችሁን ስለቆያችሁ እስካሁን ስለተመለከታችሁ ታመሰግናለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ከተመቻችሁ ላይክ አድርጉ፣ ለተለያየ ሰው ሼር ማድረጋችሁ እንዳትረሱ። አዲሽናል ቪዲዮዎች ሲጫኑ ደርሳችሁ የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ቻው።